ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። በምድርም ላይ ያስመሰግነዋል። በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ላይ ሳለ ይረዳዋል። መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። ከፍ እናድርግ መጽሐፋችን። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በዛሬ ማለዳ የቤተ ክርስቲያናችን ፕሮግራም የምንካፈለው የእግዚአብሔር ቃል ሐሳብ ምስኪኑን የማሰብ በረከቶች የሚል ነው። ምስኪኑን የማሰብ በረከቶች። አሁን ያነበብኩላችሁ የእግዚአብሔር ቃል የሚገኘው በመዝሙር መጽሐፍ ምዕራፍ 41 ከቁጥር 1 እስከ 3 ያለውን ነው። መዝሙር መጽሐፍ ምዕራፍ 41 ለመዘምራን አለቃ የዳዊት መዝሙር ይላል። በአንዳንድ ትርጉሞች ላይ 14 ቁጥሮች ሲኖሩት በአንዳንድ ትርጉሞች ላይ ደግሞ 13 ቁጥሮች ያሉት ምዕራፍ ነው። ይሄ የዳዊት መዝሙር ለመዘምራን አለቃ የሚለው የመዘምራን አለቃ የሚባለው ጌታ ኢየሱስ ክርስቶስ እንደሆነ የዳዊትን መዝሙር በምታጠኑበት ጊዜ ብዙ የመጽሐፍ ቅዱስ ማብራሪያዎች ይሄን ሐሳብ ይናገራሉ። ወዳጆቼ የመዝሙር መጽሐፍ ምዕራፍ 41 13 ቁጥሮች አሉት። አሁን ባነበብኩላችሁ ላይ እነዚህ ቁጥሮች በሶስት መደብ ሊከፈሉ ይችላሉ። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ቀጣዮቹ ከ4ኛው እስከ 10ኛው ድረስ ያሉት ቁጥሮች ደግሞ የጸሎት ቁጥሮች ናቸው። የመጨረሻዎቹ ቁጥሮች ከ11ኛው እስከ 14ኛው ድረስ ያሉት ቁጥሮች የምስጋና ቁጥሮች ናቸው። የምትጽፉ ሰዎች ቶሎ ቶሎ ከኔ ጋር እንድጽፉ ፈልጋለሁ። ይሄ መዝሙር ለመዘምራን አለቃ የዳዊት መዝሙር ይላል። ገና መግቢያው ላይ ስትመለከቱ ይሄን መዝሙር የጻፈው ዳዊት ነው። ይሄን መዝሙር የጻፈው ደግሞ በብቸኝነትና በህመም ጊዜ እንደሆነ የእግዚአብሔር ቃል ትመለከታላችሁ። እንደነገርኳችሁ 13 ቁጥሮች አሉት። የመጀመሪያዎቹ 3 ቁጥሮች የበረከት ቁጥሮች ናቸው። ምስኪኑን የሚያስብ ሰው የሚያገኛቸውን በረከቶች የሚናገሩ 3 ቁጥሮች ናቸው። ቀጣዮቹ ከ4ኛው ቁጥር እስከ 10ኛው ቁጥር ድረስ ያሉት ደግሞ የጸሎት ቁጥሮች ናቸው። መዝሙረኛው ለመዘምራን አለቃ የሚያቀርባቸውን ጸሎቶች ከ4ኛው እስከ 10ኛው ድረስ ባሉ ቁጥሮች ውስጥ ታገኛላችሁ። ከ11ኛው እስከ 13ኛው ድረስ ያለው ደግሞ የምስጋና ቁጥሮች ናቸው። በዚህ ስፍራ የምትመለከቱት ሐሳብ ምንድነው? ለችግረኛና ለምስኪን የሚያስብ ምስጉን ነው ይልና ለችግረኛና ለምስኪን የሚያስብ ምስጉን ነው ብቻ ሳይሆን እግዚአብሔር አምላክ ምን አይነት በረከቶችን እንደሚያደርግለት የሚናገር ክፍል ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል ይልና በምድርም ላይ ያስመሰግነዋል ብቻ ሳይሆን በጠላቶቹ እጅ አሳልፎ አይሰጠውም። በህመሙ ጊዜ እግዚአብሔር ይረዳዋል፣ ደግሞ መኝታውን ያነጥፍለታል ብሎ በጣም አስደናቂ የሆነ ሐሳብን በመንፈስ ቅዱስ ምሪት አማካኝነት መዝሙረኛው ዳዊት በመዝሙር መጽሐፍ ምዕራፍ 41 ላይ ይናገራል። ጉባኤው ሁሉ በእግዚአብሔር ቃል የሚያምን ከሆነ እጁን ከፍ ያርግ። እኔ ባርካችኋለሁ በጌታ በኢየሱስም። ከፍ አድርጉ እጆቻችሁን። እግዚአብሔር በክፉ ቀን በጌታ በኢየሱስም ያድናችሁ። እግዚአብሔር ይጠብቃችሁ፣ ሕያውም ያድርጋችሁ። እግዚአብሔር ይጠብቃችሁ። ስለዚህ በዚህ ስፍራ በመንፈስ ቅዱስ ምሪት አማካኝነት መዝሙረኛው ሲናገር ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይልና ከዛ ሲናገር እንደዚህ ይላል። እግዚአብሔር በክፉ ቀን ያድነዋል፣ ይጠብቀዋል፣ ሕያውም ያደርገዋል፣ በምድርም ላይ ያስመሰግነዋል ብቻ ሳይሆን በጠላቶቹ እጅ አሳልፎ አይሰጠውም። ለጠላቶቹ ምኞት አሳልፎ አይሰጠውም ብቻ ሳይሆን በታመመ ጊዜ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ይረዳዋል ብሎ ይናገራል። እነዚህ በረከቶች የሚያገኘው ሰው ምን አይነት ሰው ነው ሲባል ለችግረኛውና ለምስኪኑ የሚያስብ ሰው ነው። ለችግረኛውና ለምስኪኑ የሚያስብ ሰው ቀጥሎ ያሉ በረከቶችን ብቻ ሳይሆን እስከ ቁጥር 13 ድረስ ሌሎችንም በረከቶች በተመለከተ እንዴት እግዚአብሔር እንደሚባርከው እንዴት እግዚአብሔር እንደሚረዳው ትመለከታላችሁ። ከዚህ በፊት ትዝ ካላችሁ በማስተምርበት ጊዜ አንድ ነገር ብያለሁ። ሁሉም
ሁሉም ነገራችሁ ሁሉም በረከታችሁ ስኬታችሁ በሚረዷችሁ ሰዎች በኩል እንደሚመጣላችሁ እንዳታስቡ እንደውም በተለይ ለመንፈሳዊ ሰዎች የእግዚአብሔር በረከት የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 6 ላይ አትሳቱ እግዚአብሔር አይዘበትበትም ሰው የዘራውን ያንኑ ያጭዳል ከዛም ደግሞ ሳንዝል ሳንታክት ብናደርግ ይሄንን ነገር መከሩ በደረሰ ጊዜ እናጭዳለን ብቻ ሳይሆን የሚለው ለሰው ሁሉ እድሉን ካገኘን መልካም እንድናደርግ ሐዋርያ ጳውሎስ ይናገራል ምክንያቱም ለሰው ልጅ ለችግረኛ ለምስኪን ለሰው ሁሉ መልካም ማድረግ እድል ነው ይሄ እድል ደግሞ ወደ ህይወታችሁ ይዞት የሚመጣው በረከት እንዳለ ማወቅ አለባችሁ ሁሉ ጊዜ ሰዎች ሲያስቡ ህይወታቸው ታሪካቸው ኑሯቸው እንዲቀየር ሚረዳኝ ባገኝ ሚያግዘኝ ባገኝ ብለው ነው የሚያስቡት ነገር ግን ይገርማችኋል ለክርስቲያን ሰዎች በተለይ ለመንፈሳዊ ሰዎች የህይወት ለውጥ በረከትና አዲስ ጎዳና የሚመጣው በሚረዷችሁ ሰዎች በኩል ሳይሆን በምትረዷቸው ሰዎች በኩል ነው በዚህ ስፍራ የሚናገረው ለችግረኛውና ለምስኪኑ የሚያስብ ሰው ምስጉን ነው ይላል ለችግረኛውና ለምስኪን ሰው የሚያስብ ሰው ምስጉን ነው ይልና ይሄ ሰውዬ የሚቀበለው በረከት እንዳለ ይናገራል የሚያገኘው እግዚአብሔር የሚሰጠው ነገር አለ እግዚአብሔር በክፉ ቀን ይጠብቀዋል እግዚአብሔር ያድነዋል እግዚአብሔር ለጠላቶቹ አሳልፎ አይሰጠውም በታመመ ጊዜ ይረዳዋል መኝታውን ያነጥፍለታል ይሄን ሁሉ በረከት የሚያገኝ ሰው ለችግረኛውና ለምስኪኑ የሚያስብ ሰው ነው ብሎ ይናገራል እሺ ቅዱሳት መጻሕፍትና እስራኤላውያን ምስኪን ሰው የሚለውን በሚገልጹበት ጊዜ በልዩ ስያሜ በልዩ ሁኔታ ይገልጻሉ ይሄ ምስኪን ሰው ማን ነው ይሄ ችግረኛ ሰው ማን ነው ከረዳሁት እንደነዚህ አይነት በረከቶችን ወደ ህይወቴ የሚያመጣልኝ ምስኪን ሰው ማን ነው ምን አይነት ሰው ብረዳ ነው እግዚአብሔር አምላክ በክፉ ቀን የሚጠብቀኝ የሚረዳኝ ሕያው የሚያደርገኝ በህመሜ ጊዜ የመኝታዬን የሚያነጥፍልኝ ምስኪን ሰው ስረዳ ከሆነ ይሄ ምስኪን ሰው ምን አይነት ሰው ነው ወይም ደግሞ ይሄ ምስኪን ሰው ማለት ምን ማለት ነው የሚለውን ነገር ቶሎ ከኔ ጋር እየጻፋችሁ እንድንነጋገር ፈልጋለሁ ጻፉ የመጀመሪያ ምስኪን ሰው ማለት ወዳጆቼ ምስኪን ሰው ማለት እንደተሰበረ ቀስት የተሰበረ ሰው ማለት ነው የተሰበረ ሰው ማለት ነው ቅዱሳት መጻሕፍትና እስራኤላውያን ይሄን ምስኪን ሰው የሚገልጹባቸው ብዙ አገላለጾች አሉ መጽሐፍ ቅዱሳት መጻሕፍቱ ስትመለከቱ ምስኪን ሰው ብሎ የሚናገረው እንደተሰበረ ቀስት የተሰበረ ሰው ነው ውስጡ መንፈሱ ልቡ ህይወቱ ኑሮ ማንነቱ አንድ ወቅት ላይ አንድ ነገር ማድረግ የሚችል ማሳካት የሚችል መምራት የሚችል ማከናወን የሚችል መፈጸም የሚችል ድል ማድረግ የሚችል ነገር ግን ደግሞ በሆነ አጋጣሚ ምክንያት ኃይሉን ያጣ አቅሙን ያጣ ፈንክሽን ማድረግ ያቃተው ማለት ነው ስለዚህ እንደተሰበረ ቀስት የተሰበረ ውስጡ የተሰበረበት ሰው ማለት ነው ሁለተኛው ይሄ ምስኪን ሰው ማለት ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ማለት ነው ይሄ ምስኪን ሰው ለችግረኛውና ለምስኪኑ ሰው የሚያስብ ምስጉን ነው እግዚአብሔር በክፉ ቀን ይጠብቀዋል የተባለለት ይሄ ምስኪን ሰው አንደኛ በኪሱ ምንም የሌለው ሰው ነው ከኪሱ ይልቅ ደግሞ በልቡ ውስጥ ምንም ተስፋ የሌለው ሰው ነው ስለዚህ እግዚአብሔር በመዝሙረኛው ዳዊት አማካኝነት ሲነግረን ምን አለ ለችግረኛና ለምስኪን የሚያስብ ምስጉን ነው አለ እግዚአብሔር በክፉ ቀን ይጠብቀዋል ይረዳዋል ከዛም ደግሞ በምድር ላይ ያስመሰግነዋል አለ አሁን ይሄ ምስኪን የሚባለው ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው ሁለተኛ ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው ሶስተኛ ይሄ ሰው የተዘነጋ ሰው ነው የተተወ ሰው ነው ሕያው ሆኖ የተቀበረ ሰው ማለት ነው በዚህ ዓለም ላይ ብዙ የተዘነጉ ሰዎች አሉ በሆስፒታል አልጋ ላይ የተዘነጉ ሰዎች አሉ እስር ቤት የተዘነጉ ሰዎች አሉ በጎዳና ላይም በጓዳ ውስጥም የተዘነጉ ሰዎች አሉ እነሱ ወደው ይመለከታሉ ሰው ግን የሚመለከታቸው የሌላቸው ሰዎች አሉ ይሄን ምስኪን ሰው ብታስበው እግዚአብሔር በክፉ ቀን ይረዳል ይጠብቀሃል መኝታን ያነጥፍልሃል እግዚአብሔር አምላክ በምድር ላይ ያስመሰግናል ብሎ ይናገራል ስለዚህ ይሄ ሰው እንደተሰበረ ቀስት የተሰበረ ሰው ነው ከኪሱ ይልቅ በልቡ ውስጥ ምንም ተስፋ የሌለው ሰው ነው የተዘነጋ ሰው ነው የተተወ ሰው ነው እሱ ብቻ አይደለም ይሄ ሰው አራተኛ የተጣለ ሰው ነው በጓደኛ በቤተሰብ በብዙ አቅጣጫ የተጣለ ሰው ነው አንድ ወቅት ላይ የተጠቀሙበት የተገለገሉበት አንድ ወቅት ላይ በብዙ የተጽናኑበት ሰው ነው ይሄ ሰው
ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው። እግዚአብሔር አምላክ በክፉ ቀን ይጠብቀዋል፣ ይረዳዋል፣ ደግሞም ሕያው ያደርገዋል ሲል መጽሐፍ። ይሄ ብትረዱት በረከት ወደ እናንተ ይዞላችሁ የሚመጣ ሰው፣ ብታስቡለት በረከት ወደ እናንተ ይዞላችሁ የሚመጣ ሰው አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ሁለተኛ ከኪሱ ይልቅ በልቡ ውስጥ ተስፋ የሌለው ሰው ነው። ሶስተኛ የተዘነጋ የተረሳ ሰው ነው፣ የተጣለ ሰው ነው። የሆነ ዘመን ተጠቅመውበት ተገልግለውበት የተዉት ሰው ነው። ይሄን ቅዱሳት መጽሐፍት ነው እንደዚህ ብለው የሚገልጹት። እሱ ብቻ አይደለም፣ አምስተኛ ድምፁ የማይሰማ ሰው ነው። ወደዚህ ቤተክርስቲያን የመጣችሁ ወደ ሌላም ቤተክርስቲያን የምትሄዱ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ በምድር ላይ እንድትመሰገኑ ታሪካችሁ ሕይወታችሁ እንዲቀናላችሁ የምትፈልጉ ሰዎች ልክ እንደ ጠንቋይ ቤት ጸሎት አብላኝ 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 ብላችሁ የምትበሉበት ቤት አይደለም ይሄ ቤት። ይሄ አብልታችሁ የምትበሉበት፣ ረድታችሁ የምትረዱበት፣ ደግፋችሁ የምትደገፉበት እንጂ ይሄ ለራሳችሁ ልክ እንደ ደብተራና እንደ ሆነ ሟርተኛ ባላ ተክላችሁ ለኔ ብላችሁ ታሪካችሁ የምትቀይሩበት የህይወት ስርዓት አይደለም ክርስትና። የእግዚአብሔር ቃል ሲናገር እንደዚህ አለ፣ ለችግረኛውና ለምስኪኑ ሰው የሚያስብ ሰው የተባረከ ነው፣ የተባረከ ነው። ይሄንን ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ደግሞም ይረዳዋል። እግዚአብሔር አምላክ ሕያው ያደርገዋል፣ በምድር ላይ ያስመሰግነዋል። እሱ ብቻ ሳይሆን የሚናገረው እንደዚህ አለ፣ በጠላቶቹ እጅ አሳልፎ አይሰጠው። እግዚአብሔር በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? የተዘነጋን ሰው የሚያስታውስ፣ የተጣለን ሰው የሚያስታውስ፣ እግዚአብሔር በክፉ ቀን የሚረዳው በጠላቶቹ እጅ አሳልፎ የማይሰጠው ሰው ማን መሰለ? ይሄንን ሰው የጣለውን ሰው የረሳውን ብቻ አይደለም፣ በልቡ ውስጥ ምንም ተስፋ የሌለውን ሰው፣ ይሄንን ሰው የሚያስብ ሰው የሚረዳው ባለስልጣን አይደለም፣ ባለሀብት አይደለም። ራሱ እግዚአብሔር አምላክ መኝታውን ያነጥፍለታል፣ ያገለግለዋል፣ ያግዘዋል። እግዚአብሔር ይጠብቀዋል ሲል መጽሐፍ እንደ አይኑ ብለን ነው የሚጠብቀው። እግዚአብሔር ፕሮቴክት ያደርገዋል። ማይ ጋድ! ድምፁ የማይሰማ ሰው ማለት ነው ምስኪን ሰው። ስድስተኛ ነገሩ እንደ ደረቀ ወንዝ እንደ ተበተነ ጢስ የሆነበት ሰው ማለት ነው። ይህን የሚናገረው ቅዱሳት መጽሐፍት ናቸው። እግዚአብሔር አምላክ ለችግረኛውና ለምስኪኑ የሚያስብ ሰው የተባረከ ነው፣ ምስጉን ነው ብሎ ሲናገር ይሄ ምስኪን ማን ነው ብዬ ቅዱሳት መጽሐፍትን እያነበብኩኝ ነበረ። ይሄ ምስኪን ሰው ወዳጆቼ ነገሩ እንደ ደረቀ ወንዝ የደረቀበት፣ እንደ ተበተነ ጢስ የተበተነበት፣ አንድ ወቅት ላይ የሚጠጣ የሚበላ የነበረው፣ አንድ ወቅት ላይ የሚታይ የሚያስ ነገር የነበረው፣ በሆነ የህይወት አጋጣሚ ግን ነገር ከጁ የተበተነበት፣ ነገር ከቤቱ የደረቀበት፣ በብዙ የህይወት መንገድ ውስጥ ባልተጠበቀ ሁኔታ ውስጥ የገባ፣ አንድ ወቅት ላይ እስከ ገደቡ የሞላ የነበረው፣ ማንም የማይደፍረው የነበረ፣ ነገር ግን ህይወት ውጣ ውረድ አለውና አንድ ወቅት ላይ ያ ኃያል የነበረ አሁን የደከመ ሰው፣ ይህንን ሰው የሚያስብ ሰዋል፣ ይህንን ሰው የሚያስታውስ ሰው፣ ይህንን ሰው የሚረዳ ሰው እግዚአብሔር በክፉ ቀን ይጠብቀዋል፣ ይረዳዋል፣ ሕያው ያደርገዋል። በጠላቶቹ እጅ አሳልፎ አይሰጠውም። አሚን ነው ወይ? ሰባተኛ ይሄ ምስኪን ሰው እግዚአብሔር በቅርበት የሚመለከተው ሰው ነው። እግዚአብሔር በቅርበት የሚመለከተው ሰው ነው። በጣም የሚገርማችሁ እግዚአብሔር በጣም አቴንሽን ሰጥቶ የሚከታተለው የሚያዩ ሰው ነው። ስምንተኛ ይሄ ምስኪን ሰው ኃይል ቢኖረውም ሌላውን ለማጥቃት የማይጠቀምበት ሰው ነው። ኃይል ቢኖረውም ሌላውን ሰው ለማጥቃት የማይጠቀምበት ሰው ነው። አንድ ሰው ምስኪን ነው ማለት በቃ ዝም ብሎ አቅመ ቢስ ነው ማለት ብቻ እንዳይመስል። አንድ ሰው ምስኪን ነው ማለት አንደኛ እግዚአብሔር በቅርበት የሚመለከተው ሰው ነው። ሁለተኛ የተጣለ ነው፣ የተዘነጋ ነው፣ በልቡ ምንም ተስፋ የሌለው ነው ብቻ ሳይሆን ኃይል ቢኖረውም ሌሎችን ለማጥቃት አታክ ለማድረግ የማይጠቀምበት ሰው ነው። የማይጠቀምበት ሰው ማለት ነው። እድል አለው፣ ኃይል አለው፣ አቅም አለው፣ ገንዘብ አለው፣ ኔትወርክ አለው። ሰዎች ግን አታክ ለማድረግ የማይጠቀም። አሁን በእኛ ሀገር ምስኪን ሰው ማለት ሁልጊዜ ያጣ የነጣ ብቻ የሚመስላችሁ ሰዎች አላችሁ። ያጣ የነጣ አንዳንድ ሰው ኃይል ላይ ቁጭ ብሎ ስልጣን ላይ ቁጭ ብሎ ሀብት ኖሮት ሁሉ ምስኪን ሊሆን ይችላል። ኃይል ያለው ሌላውን ሰው ለማጥቃት የማይጠቀምበት ሰው ማለት ነው ምስኪን ሰው ማለት። ዘጠነኛ
ይሄ ምስኪን ሰው ማለት ራሱን ወደ እግዚአብሔር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው ማለት ነው። ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ነገር ጋር ያልተያያዘ ሰው ማለት ነው። ብታስበው መልካም የሚሆንልህ የምትባረክበት እድል የሚሆን የሚጠቅም ሰው ይሄ ሰው ራሱን ከእግዚአብሔር ጋር ያጣጋ ከሌላ ከምንም ጋር ያልተያያዘ ሰው ከዘመድ ከሀብት ከስልጣን ከዝና ከክብር ከገንዘብ ጋር ያልተያያዘ ያልተገናኘ ሰው ማለት ነው። ይሄ ሰው ማለት ያልተያያዘ ሰው ማለት ነው። 10ኛ ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይሄ ምስኪን ሰው ይሄ ችግረኛ ሰው የተጣለ የተዘነጋ የተተወ ሰው የተረሳ ሰው በልቡ ተስፋ ያጣ ሰው ይገርማል። ዛሬ ተስፋ እንዳጣ ነገሩ እንደደረቀና እንደተበተነበት እንዳይመስል ቀኑን ሙሉ ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ጆሮውን ከፍቶ እግዚአብሔርን ሲሰማ የሚውል ሰው ነው። ይህን ሰው ብታስበዋል እግዚአብሔር በክፉ ቀን ይጠብቅሃል፣ ደግሞም ያድንሃል። እግዚአብሔር በጠላቶች እጅ አሳልፎ አይሰጥህም አለ። 11ኛ የራሱ ጽድቅ እንደጎደለ ጥበቡም እንደደከመ የሚያምን ሰው ነው። በእግዚአብሔር ፊት ጽድቅና ተቀባይነት ሞገስ ለማግኘት በራሱ ጥረትና አቅም በቂ እንዳልሆነ አምኖ የተቀመጠ ሰው ማለት ነው። የራሱ ጽድቅ እንደጎደለና እንደደከመ ጥበቡ እንደደከመ የሚያምን ሰው ማለት ነው። የሚያምን ሰው ማለት ነው። እዚህ ያላችሁ ሰዎች ዛሬ ማንበብ የጀመርኩትን የእግዚአብሔርን ቃል ሐሳብ ለእናንተ አዲስ አይደለም። ከዚህ በፊት ስታነቡት የኖራችሁት ነው። የእግዚአብሔር ቃል በዚህ በመዝሙር 41 ላይ የሚናገረው ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። ብቻ አይደለም በምድርም ላይ ያስመሰግነዋል። ዝም ብዬ መደጋግመው ቃሉና መንፈሱ እንዲጋባባችሁ ስለምፈልግ ነው። እግዚአብሔር አምላክ በሕመሙ ቀን ይረዳዋል፣ መኝታውንም ያነጥፍለታል። ለምን? ምስኪኑን ሰው ችግረኛውን ሰው ስላሰበው። ይሄ ምስኪን ሰው ምን አይነት ሰው ነው? አንደኛ እንደተሰበረ ቀስት የተሰበረ ሰው ነው። ይሄን የሚለው ዮናታን አለም ቅዱሳት መጻሕፍት ናቸው። ሁለተኛ በልቡ ምንም ተስፋ የሌለው ሰው ነው። የተዘነጋ የተጣለ የተተወ ሰው ማለት ነው። ይሄ ሰውዬ ድምፁ የማይሰማ ሰው ነው። ነገሩ እንደደረቀ ወንዝ የደረቀበት እንደ ጢስ የተበተነበት ሰው ማለት ነው ይሄ ሰው። እሱ ብቻ አይደለም። 12ኛ የምትጽፉ ሰዎች የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ ያልሆነ ሰው ማለት ነው። ያልሆነ ሰው ማለት ነው። የራሱ ጥንካሬ በራሱ እጅ የሆነን ሰው ብትረዳው ብታስበው አይገርምም? አይገርምም? በአጭር አማርኛ የዚህን ዘመን ቦክሰኞች አላቅም ታይሰንን ብታስበው አይገርምም? መንጋጭላን ያጣምምላል። ይሰማል። 99 ትናንሽ ነው የሚያደርግህ። እንደ መረብ ኳስ ነው የሚያፈርጥ። አሁን ምስኪኑ ሰው ማለት የራሱ ጥንካሬ በራሱ እጅ ያልሆነ ማለት፣ ሌላው ሲበረታ ብቻ የሚበረታ ሌላው ሲፈቅድለት ብቻ የሚኖር ሰው ማለት ነው ይሄ ሰው ማለት። ወዳጆቼ ቅዱሳት መጻሕፍት ሲናገሩ እንደዚህ ይላሉ ስለዚህ ሰው። በማህበረሰቡ ጠርዝ ላይ ያለ ቢመስልም በእግዚአብሔር ልብ ውስጥ ግን መሃል ላይ ነው ይሄ ሰውዬ። በማህበረሰቡ ዘንድ መጨረሻ ያለ ቢመስልም በእግዚአብሔር ዘንድ ከፊት ነው ይሄ ሰው። አለባበሱ ምስኪን ነው። የራሱ ጥንካሬ በራሱ እጅ አይደለም። ይገርማል። ምናልባት በቤተ ክርስቲያኑ ጠርዝ ላይ ያለ ይመስላል። በቤተ ክርስቲያኑ መጨረሻ ላይ ያለ ይመስላል። በሰዎች ዘንድ መጨረሻ ላይ ያለ ይመስላል። በእግዚአብሔር ልብ ውስጥ ግን መሃል ላይ ነው። በእግዚአብሔር ዘንድ ግን ከፊት ነው። ከፊት ይሄ ሰው ከፊት። ለዚህ ነው ይሄን በእግዚአብሔር ፊት ከፊት የሆነውን በእግዚአብሔር ልብ ውስጥ መሃል ላይ የሆነውን ሰው ብታስበው ብትረዳው ከሱ ጋር ብትቆም የተዘነጋን የተጣለን የተተወን ሰው ብትረዳው ተስፋ ከልቡ ያለቀበትን ሰው ገንዘብ ከኪሱ የጨረሰን ሰው ችግር ውስጥ ያለን ሰው ድምፁ የማይሰማን ሰው ዛሬ ሰው የሚረዳው ድምፁ የሚሰማ ሰው። ታውቃላችሁ የኛ ዘመን ቤተክርስቲያን ትልቅነት መለኪያ በቤተክርስቲያን ውስጥ ያሉ ባለሀብቶችና ባለስልጣኖች ናቸው። ፕራውድ የምናደርገው
ይሄ የታወቀ ነው። በእኛም ዘመን ያሉ አገልጋዮች ራሳቸው በጣም ኩሩ የምናደርገው የእንትን ፋብሪካ ባለቤት እኛ ቸርች ነው፣ የእንትን እኛ ጋ ነው፣ የእንትን ሚኒስተር እኛ ጋ ነው በሚል በጣም ብዙ ሰው ነው ፕራውድ የሚያደርገው። እነዚህ ሰዎች ምናልባት ወዳጆቼ ምናልባት የእግዚአብሔር ቃል ሲናገር እንደዚህ ያለ አንዳችሁ የሌላችሁን ከባድ ሸክም ተሸከሙ በዚህም የክርስቶስን ሕግ ትፈጽማላችሁ አለ። የክርስቶስን ሕግ የምትፈጽሙበትን መንገድ ለምነግራችሁ በረከት ወደ እናንተ እንዲመጣ እግዚአብሔር በክፉ ቀን እንዲጠብቃችሁ ደግሞም እንዲረዳችሁ መኝታችሁን እንዲያነጥፍላችሁ ዮናታን መጥቶ ያነጥፍላችሁ እግዚአብሔር መኝታችሁን እንዲያነጥፍላችሁ በጠላታችሁ እጅ አሳልፎ እንዳይሰጣችሁ ወዳጆች ይሄ ጉዳይ የአስራት ጉዳይ አይደለም። ይሄ ጉዳይ የልብ ጉዳይ ነው። እግዚአብሔር እንደዚህ ያለ ለችግረኛውና ለምስኪኑ የሚያስብ ሰው የሚያስብ ሰው ምስጉን ነው። እግዚአብሔር በክፉ ቀን ይጠብቀዋል፣ ያድነዋል። እግዚአብሔር ሕያው ያደርገዋል፣ ጤነኛ ያደርገዋል፣ ስትሮንግ ያደርገዋል።